እንደምታውቁት የተለመነ ነውና ይህ ሳሙኤል የሚባል ሰው በጣም ብርቱ ጠንካራ ሰው ነው። ገዢ ነው፣ ያው መስፍን ማለት ነው። ቀጥሎ ካህን ነው፣ ቀጥሎ ነብይ ነው እና እውነተኛ ፍርድ ከፈረዱ መካከል በጣም ብርቱ ሰው ነው። ከሙሴ ቀጥሎ በሁለተኛ ላይ የሚቀመጥ ሰው ነው ሳሙኤል ማለት ነው። ሙሴ 430 ዓመት ባርነትን ሰብሮ ሕዝበ እስራኤልን ነፃ ሲያወጣ እሱ ደግሞ 230 ዓመት ውዝግብን ከእስራኤል ዘንድ የሰበረ ሰው ነው። ብርቅ የሆነ እግዚአብሔር ድምጽ ያመጣ ሰው ነውና እንደምናውቀው ይህ የሳሙኤል መጽሐፍ በዋናነት የሚያስታውሰን ዳዊትና ሳኦልን ያስታውሰናል። ጌታ ይባረክ። አሜን። ደህና ናችሁ? ፈገግ ብላችሁ እንድትሰሙኝ እፈልጋለሁ። አንድ ጥርስ 30 ሺህ ብር ገባ አሉ። ሃሌሉያ። አፋችን ራሱ እግዚአብሔር ሀብቱን አስቀምጦብናል። ሁሉ ሰላም፣ ሁሉ ሰላም። ደህና ናችሁ? ዋላ ደህና ናችሁ? ሃሌሉያ። ስለዚህ በዚህ በሳሙኤል መጽሐፍ ላይ ምዕራፍ 30 ቁጥር 1 ላይ ያለው ሐሳብ ከማያታችን በፊት ሳኦልና ዳዊትን ትንሽ ማየት ይኖርብናል እና እነዚህ ሁለቱ ነገስታት በእግዚአብሔር ዘንድ የተመረጡ ናቸው። እንደምታውቁት ይህ ሳኦል የተባለ ሰው ምዕራፍ 9 ቁጥር 1 ላይ የቂስ ልጅ ነው። አባቱ ትንሽ የከብት ሀብቶች እንዳሉ ይታመናል እና ከዚህም የተነሳ ያው የድሮ ሰው ምን አለ ሲባል አያለኝ ግመል አለኝ ብሎ ነው የሚቆጥረው። እንዳሁኑ ከፒኤችዲ አይነሳም ወይም ከህንፃ ግንባታ አይነሳም እና ይህ ባለሀብት ልጅ እንደሆነ ይታመናል። ከዚህም የተነሳ በርካታ ጊዜ ጉባኤ ላይ አይገኝም። ቤተሰቦች ስለማይገኙ ይህ ነቢያት ልጅ ነው እስኪባል ድረስ እግዚአብሔር ቀባው፣ መረጠው፣ እግዚአብሔር ዙፋን ሰጠው፣ እግዚአብሔር ዝና ሰጠው፣ እግዚአብሔር ያልጠበቀው ነገር ሰጠው፣ ተረከለት። ከዚህም የተነሳ በእግዚአብሔር መንገድ 2 ዓመት ብቻ ሄደና ሌላው ቀጣዩን ዘመን ሁሉ በፈለገው መንገድ መጓዝ ጀመረ። ዳዊት እንደምታውቁት እግዚአብሔር ሲመጣው ይህ ሳኦል የሚባል ሰው እግዚአብሔር በማይፈልገው መንገድ መሄድ ሲጀምር እግዚአብሔር ዳዊትን መረጠው። ይህ ዳዊት የተባለ በጣም ምስኪን ሰው ነው እና በግረኛ ነው። እናትም አባትም አላስታውሱትም። እንደው ሳኦል ዳዊትን በምን አየ ባይታወቅም በጣም ለክፉ ሰው ያሳድደዋል። ዳዊት ከተቀባ ጊዜ ጀምሮ መከራው በረታበት። በህይወቱ ላይ በጣም ብዙ ቻሌንጆች መጡ። ሁለቱም ንጉስ ናቸው። ሁለቱም በአንድ ሰው እየተቀቡ ናቸው። ሁለቱም በአንድ አገር ወይም በአንድ ህዝብ ላይ የሚነግሱ ናቸው። ጌታ ይባላል። አሜን። ከዚህ የተነሳ ዳዊት በስደት መኖር ጀመረ። በመከራ ውስጥ መኖር ጀመረ። ቻሌንጆች ጠነከሩበት፣ በረቱበት። እየለመነ ሰዎቹ በመጠጋት ጀመረ። አንድ ቀን በሳኦል እጅ ሞት ይሁን ወድቅ ይሁን ብሎ ይፈራ ነበረ እና ያለ ወቅቱ ግብዣ ያዘጋጃል ዳዊትን ለመግደል። ሳኦል ክፉ ሰው ይደግሳል። አንዳንድ ሰው እኮ ያለ ፕሮግራም ይደግሳል አንተን ለመግደል። ናና በተባልክበት ቦታ ሁሉ አትገኝ፣ ባልተገኘበት ተገኝተህ አለመገኘት ያስገኛቸው ጋር እንዳትገኝ። ሃሌሉያ አሜን። ተወሳሰበባችሁ። ጌታ ይባላል። እና ያለ ፕሮግራም ይደግሳል እና እግዚአብሔር ደግሞ አንድ ሰው ሰጠው። ማንን? ዮናታንን ሰጠው እና ግብዣው ይለዋል። ይሄ ግብዣ እስራኤልን የወከለ አይደለም። ለአንተ ጦር የያዘ ግብዣ ነው። አትገኝ በኢየሱስ አሜን። እና